ይህንን ቪዲዮ የምትመለከተው በሳምንት ውስጥ ሀብታም የምትሆንበትን ሚስጥር ልነግርህ ወይም ይሄን በተን ነክተህ ሚሊዮነር ሁን ልልህ ከሆነ አሁኑኑ ቪዲዮውን አቋርጠህ ውጣ። አው ውጣ። ምክንያቱም እኔ የምሸጥልህ ህልም የለኝም። ዩቲዩብ ላይ ገብታችሁ ኦንላይን ስራ ብላችሁ ሰርች ስታደርጉ ምን ታገኛላችሁ? በቀን 5000 ብር፣ በሳምንት ውስጥ መኪና ገዛሁ፣ ይህንን አፕ ተጠቀሙ። እውነት እንደዛ የሚለው አይነት ቪዲዮዎችና ታብኔሎችን አይደል? እውነት እንነጋገር ከተባለ በጣም ሰልችቶናል አይደል? ሞክራችሁትስ ታውቃላችሁ? ውጤቱ ምን ሆነ? ባዶ። እኔ ፉአድ እባላለሁ። ይህ ፉአኒ ኬር የዩቲዩብ ቻናል ነው። የዚህ ቻናል አላማ እናንተን ሊንክ ማስጫን ሳይሆን ስለ ኦንላይን ስራ ማንም ሊነግራችሁ የማይፈልገውን መራራ እውነት መንገር ነው። እዚህ የውሸት ተስፋ የለም። እውነተኛ የስራ እድሎች ግን በደንብ አሉ። እስኪ አንድ ጥያቄ ልጠይቃችሁ። በሳምንት ውስጥ ሀብታም መሆን ይቻላል? መልሱ በፍጹም በጭራሽ አይቻልም። በጭራሽ። ለምን መሰላችሁ? አስቡት። ስልክ በመነካካት ብቻ በሳምንት ውስጥ ሀብታም መሆን ቢቻል ኖሮ ሐኪሞች፣ መሐንዲሶችና አስተማሪዎች ከባድ ስራዎቻቸውን ትተው ሙሉ ቀን ስልካቸው ላይ በተጠመዱ ነበር። ሶሻል ሚዲያ ላይ የምታዩቸው አብዛኛዎቹ ቪዲዮዎች የሚሸጡላችሁ ስራን ሳይሆን ህልምን ነው። የእናንተን ጉጉት ተጠቅመው ቪው ለማግኘት ብቻ የተሰሩ ናቸው። ለዛም ነው ብዙዎቻችሁ ተስፋ ቆርጣችሁ ኦንላይን ስራ ውሸት ነው ወደሚል ድምዳሜ ደረሳችሁት። ግን የውሸት ብር ወይም ፌክ መኒ ስላለ ብቻ ትክክለኛውን ብር መጠቀም እናቆማለን እንዴ? በጭራሽ አናቆምም። ይልቁንስ የትኛው ትክክል እንደሆነ ለይቶ ማወቅን በደንብ እንማራለን። ከመጀመራችን በፊት ላለመጭበርበር እነዚህን 3 የወጥመድ ምልክቶችን ልብ ብላችሁ ተመልከቱ። አንደኛው ወጥመድ እጅግ ከፍተኛ ገቢ በትንሽ ጥረት የሚለው ነው። ምንም ሳትሰሩ ብዙ ብር እናስገኛለን ካሏችሁ ውሸት ነው። ሁለተኛ መጀመሪያ ገንዘብ ክፈል የሚሉ ከሆነ ስራ ለመጀመር ትልቅ ገንዘብ አምጣ ካሉም ተጠንቀቁ። ሶስተኛ ምንም ልምድ አያስፈልግም ከተባልክም ለአንድ ሰው በወር $1000 ለመክፈል እሱ ምንም ልምድ እንዳይኖረው ማንም አይፈልግም። ሁላችንም እንደምናውቀው አሁን ያለንበት ጊዜ እጅግ ከባድ ነው። የኑሮ ውድነቱ በጣም ጣራ ነክቷል። ስራ ማግኘት ለብዙ ዲግሪ ለያዙ ወገኖቻችን ሳይቀር ህልም ሆኗል። 1000 ብር የያዘ ሰውና ባዶ ኪሱን ያለ ሰው እኩል የሚጨነቁበት ጊዜ ላይ ነን። ታዲያ በዚህ ሁሉ ችግር ውስጥ ትልቅ እድል የያዘ መሳሪያ በእጃችሁ አለ። እሱም ስማርት ስልካችሁ ነው። ዓለም ተቀይሯል። ሰዎች ከቤታቸው ሆነው የዓለም ገበያ ላይ በመሳተፍ በውጭ ምንዛሪ ገቢ የሚያገኙበት ዘመን ላይ ነን። ይህ ለኛ ለኢትዮጵያውያን ቅንጦት ሳይሆን አማራጭ የሌለው መፍትሄ እየሆነ መጥቷል። ግን ልስማማ፣ ኦንላይን ስራ አስማት ወይንም ቁማር አይደለም። ልክ በየቀኑ ጠዋት ተነስተን ወደ ቢሮ ወይም ወደ ሱቅ እንደምንሄደው ሁሉ ኦንላይን ስራን ጊዜ መስጠትን፣ መማርን እና ትዕግስትን ይጠይቃል። በኢትዮጵያ ውስጥ ኦንላይን ስራ እንዴት ነው የሚጠቅመን? ኦንላይን ስራ ለኢትዮጵያውያን በሁለት ይከፈላል። አንደኛው ሀብታም የሚያደርግ ሳይሆን ኑሮን የሚያግዝ ወይም ደግሞ ሳፖርቲቭ ኢንካም ነው። አብዛኛው ሰው ዛሬ አፕሊኬሽኑን ጭኖ ነገ መኪናን መግዛት ያስባል። ይህ በፍጹም ስህተት ነው። ሚስጥሩ ያለው በአቋራጭ መበልጸግ ላይ ሳይሆን በትዕግስት እየሰሩ መሰብሰብ ላይ ነው። በቀን 1 ወይም 2 ሰዓት ቲክቶክ ላይ ቪዲዮ በማየት ከምናጠፋው ጊዜ ላይ ቀንሰን ብንሰራ እና በቀን 300 ብር እንኳ ብናገኝ በወር 9000 ብር ነው። ይሄ ለብዙ ሰው ከቤት ኪራይም በላይ ነው። ይሄ ነው እውነታው። እኔ ራሱ እየሰራሁበት ነው። ጥቅሙ ምንድነው? አንደኛ ተጨማሪ ገቢ ነው። ዋና ስራችሁን ሳታቆሙ ወይም ተማሪ ከሆናችሁ ትምህርታችሁን ሳትተው የምትሰሩት ሳይድ ሀስል ነው። ሁለተኛ ደግሞ ዶላር ነው የምታገኙት። አሁን ባለው ምንዛሬ $10 ማለት ቀላል ብር አይደለም። ጀስት ወደ 1000 ምናምን ብር ማለት ነው። ታዲያ ኦንላይን ላይ ስኬታማ ለመሆን ምንድነው በዋናነት የሚያስፈልገው? ከኦንላይን ላይ የሚከፈልህ በአስተዋይነትህ እና ባለህ ክህሎት ነው። ገበያው ተወዳዳሪ ነው። ዲጂታል ማርኬቲንግ፣
ዌብሳይት ዲዛይን ወይንም ደግሞ ኮፒራይቲንግ አሊያም ቪዲዮ ኤዲቲንግ እነዚህን የመሳሰሉ ጠቃሚ ክህሎቶችን መማር ሊጠበቅብህ ይችላል። ችሎታ ያላችሁ ሰዎች በሙያችሁ፣ ችሎታ የሌላችሁ ሰዎች ደግሞ ጊዜያችሁንና ስልካችሁን በመጠቀም ገቢ የምትፈጥሩበት እድሎች አሉ፣ ከሞላ ጎደል ማለት ነው። ዋናው ነገር ግን ትዕግስት ነው። የመጀመሪያዎቹን $100 ለማግኘት ሳምንታት አሊያም ወራቶች ሊወስዱብህ ይችላሉ። ብዙ ሰዎች ተስፋ ቆርጠው የሚያቆሙት እዚህ ጋር ነው። ስለዚህ ቤተሰቦች የውሸት ተስፋን አትቁረጡ፣ እውነተኛውን መንገድ ግን አትልቀቁ። እኔ እዚህ የመጣሁት ዓላማዬ አንድ ነው። በዚህ በጭጋግ በተሞላው የኦንላይን ዓለም ውስጥ እውነት የሚሰሩ መንገዶችን ራሳችሁን ከማጭበርበር እንዴት እንደምትጠብቁና ስልካችሁን እንዴት ወደ ቢሮነት መቀየር እንደምትችሉ በተቻለኝ አቅም ባለኝ መረጃ ባለኝ ልምድ ማሳየት ነው። በፉአኒ ኬር ቻናሌ እኔ ራሴ የሞከርኳቸውን ክፍያ የሚፈጽሙትንና ጊዜያችሁን የማይበሉትን መርጫ አቀርብላችኋለሁ። በቀጣይ ቪዲዮዎች እያንዳንዱ የኦንላይን የስራ ዘርፍ አንድ በአንድ እንፈትሻለን። ለለውጥ ዝግጁ ከሆናችሁ ከስሜታዊነት ወጥታችሁ በምክንያትና በእውቀት ማደግ ከፈለጋችሁ ፉአኒ ኬርን አሁኑኑ ሰብስክራይብ አድርጉ። እንዲሁም ቴሌግራም ቻናሌን ስለ ዲጂታል ስራዎች፣ ስለ ጥንቃቄ መንገዶችና ስለ ተለያዩ እድሎች በነፃ መልእክቶችን እዛ ላይ በጽሁፍ በየጊዜው አጋራለሁ። ያው ቪዲዮ መውሰድ ጊዜ ስለሚፈጅ ዴሊ ላታገኙ ትችላላችሁ። አላማችን አንድ ነው፣ ጊዜያችንን ወደ ገንዘብ መቀየር። እስኪ ቴሌግራም ላይ እናንተንም ሊያሳትፉ የሚችሉ የሆኑ ነገሮችን ማንሳት ትችላላችሁ። ብቻ ሊንኩ ዲስክሪፕሽን ቦክስ ላይ ስላለ እዛ ገብታችሁ ጆይን አድርጉ እና ይህንን የኦንላይን ገበያ መጋፈጥና መስራት ለምትፈልጉ በሙሉ ቤቴ ክፍት ነው። እንማር፣ አብረን እንወቅ፣ አብረን እንደግ። በቪዲዮ ላይ ያላችሁን የትኛውን ማስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ይህ ፉአኒ ኬር ነው፣ ብራንድ እናደርገዋለን ኢንሻአላህ።